ህይወት እኮ እንዳመለካከታችን ማለት ላይፍ የምንለው ነገር በሁሉም ሰው እንደየፐርስፔክቲቭ ነው ዲፋይን የሚደረገው። ስለዚህ ህይወት ሲባል ደግሞ አንድ ሰው በህይወቱ ስኬታማ ወይም ደግሞ ስኬታማ ያልሆነ የሚባለው በዛው ፐርስፔክቲቭ ነው ማለት ነው። አሁን አይሻ ረዲየላሁ ዐንሃ ስታዩት እንዴት ነው ዊዶው ናት ማለት በጣም ትልቅ ረሱላችን ሰለላሁ ዐለይሂ ወሰለም ካለፉ በኋላ ኦልሞስት እንግዲህ ረሱል ሲያልፉ 18 አመቷ ነበረ። በ59 አመቷ ነው ከዚህ ዓለም ማለት ወደ አኽራ ሄደችው። ያንን ሁሉ አመት እንግዲህ ዊዶው ነበረች። ከዛ በኋላ ደግሞ ልጅ አልነበራትም። ግን የኢስላም ወይም ደግሞ ታሪክ እዛ ፓርት ላይ ፎከስ አላረገም። ገባችሁ አይደል? ዋት ዩ ፎከስ ኦን ነው እናንተን ዲፋይን የሚያደርገው ማለት ነው። ችግሮቻችሁ ወይም ደግሞ ፌለር ላይ ፎከስ የምታረጉት ከሆነ የዛ ሰው ፌለር ነው ፕሮናውንስድ ሆኖ የሚወጣው። የእናንተም ቢሆን እንደዛው ነው። ታሪክ ግን እሷን እንዴት ነው ያቀረባት? በጣም የምትገርም የሆነች የሐዲስ ልቅ እንግዲህ በሶስተኛ ደረጃ ላይ ነው የምትገኘው ሐዲስን እንትን በማለት እንደው ከሴቶች ማለት ነው በሁሉም የኢስላም ወታደር እንደሆነች የኢስላም ዩኒቨርሲቲ እንደሆነች ነውና ማንም ሰው የአይሻ ረዲየላሁ ዐንሃ ልጅ እንደሌላት ኦር ዊዶ እንደነበረች ፊል የሚያደርግ የለም ዩሲ። ስለዚህ ህይወታችሁ ውስጥ አላህ ብለስድ ባደረጋችሁ ነገር ላይ ፎከስ አድርጋችሁ ያንን ነገር ግሮ ለማድረግ በምትጥሩበት ጊዜ አላህም ደግሞ እሱን ነገር ያሳድግላችሁና ካለፋችሁም በኋላ ታሪክ በዛ ነገር እንድትታወሱ ያደርጋችኋል። ነገር ግን እናንተ ሁሌ ስለ ችግራችሁ የምታስቡ አይነት ከሆነ ሁሌም ስታልፉም እሷ እኮ ይሄን አልነበራትም የሚለው ነው የሚሆነው። ሁሌም ቢሆን ፎከስ የምናደርግበት መንገድ ነው እሺ የሚወስነው እንጂ የትኛውም ጊዜ በየትኛውም ዓለም ላይ ህይወት ሙሉ አይደለችም። ግን ሙሉ የሚያደርጋት ምንድነው? እኛ ትኩረታችንን ያደረግንበት ጉዳይ ነው ማለት ነው። ሙሉ ነው አይደለም የሚለውን ነገር